بسم الله والحمد لله والصلاة والسلام على رسول الله. وأخرج الشيخان عن سعد بن أبي وقاص رضي الله عنه قال: إني لأول العرب رمى بسهم في سبيل الله. وفي سبيل الله يمجمرك أزدن يورور صوب نور نينيال سعد بن أبي وقاص. كان ذلك في غزوة الأبواء، غزوة الأبواء نبره. وكان في سفر وسفر ورنبر سنة كهجرة عندنا ومد. فلقوا قريشا فتراموا فيما بينهم بمهالاتشو بقزت توراولوا كقريش تغناينتو ربوا ما زان غزينا مجمرا يوروركوت يال. ولقد كنا نغزو مع رسول الله صلى الله عليه وسلم. والله كنبيو غارا زمچ انሄድ ነበር። ማለና طعام መግባን ነበረን ማለት إلا ورق الحبلة የሁብላ ቅጠል ቢሆን እንጂ። ሁብላ ማለት ሰመረት የምትባለው አዛፍ ማለት ነው። የግራር አይነት ናት፣ ሹፍ ያላት ናት። وهذا السمور ይሄ ሰሙር እንጂ አለ። ያው ሰሙርም ዛፍ ነው። ምን መግብ የለና መሸቃነው አለ። حتى إن كان أحدنا لا يضع عنداችን ነበራል ልክ ሰገራችን ሲንሸና كما تضع الشاة ما له خلط አንድም ድብልቅ የሌለው በግ እንደ ማነው ፋንዲያውን እንደምታወጣ እኛ ቅጠሉን የዛፉን ቅጠል ብቻ ነበር ምንሸናው። ከዛ في الترغيب لابن المنذر ማለት ነው። أخرجه أبو نعيم في الحلية وابن سعد بنحوه. الله. جوع المقداد بن الأسود وصاحبيه. مقداد بن الأسود ولتو بالدربوچو يترابو مهونون رضي الله عنهما. أخرج أبو نعيم في الحلية عن المقداد بن الأسود رضي الله عنه قال: جئت أنا وصاحباي لي إننا ولت صاحبوچ هونن مطان قد كادت تذهب أسماعنا ጆሮቻችን ልሄድ ቀርቦ ነበር ከረሃቡ የተነሳ። ወአብሰሩ አይናችንም ሊታወር ቀርቦ ነበር። ከምንድን من الجهد ከመከራው ከረሃቡ ከችግሩ የተነሳ። الله. الجيم وهو الجوع والمشقة. جهد ማለት ከመሸቃ ማለት ከረሃብ። فجعلنا نعرض أنفسنا على أصحاب رسول الله صلى الله عليه وسلم فما يقبلنا أحد. እኛ ለነብዩ ሰሃባዎች ነፍሶቻችን እናቀርቡ ነበር ሊቀበሉን ሊያበሉን። አማንም ይቀበለን አልነበረም ማለት። حتى انطلق بنا رسول الله صلى الله عليه وسلم إلى رحله. ነብዩ ቤተሰቦቻቸው ጋር ቤት ይዞን ሄዱ። ሶስት ፍየሎች ለነብዩ ቤተሰቦች የሚያልባቸው ነበርዋቸዋል ሰለላሁ ዐለይሂ ወሰለም። ከሶስቱ ፍየሎች የታለበውን ወተት ለኛ ነብዩ ያካፍሉን ነበር። فكان النبي صلى الله عليه وسلم يوزع اللبن لبوتتون يكفافلالو بيننا بمهالاج. وكنا نرفع لرسول الله صلى الله عليه وسلم نصيبه. لنبيهم درشاتون كوتتون نانسا نبرال. ነብዩ መጡና ሰላምታን ይሰላመታሉ በቤተሰብ ሰላም አለይኩም ብለው ይገባሉ። የነቃ ያልተኛን ሰው ያሰማል ድምጻቸው። የተኛን ሰው ማያነቃ በሆነ ቀድር ልክ አሰላሙ አለይኩም ይላሉ። ይሄ አደብ ነው ሁላችንም ማለት መረበሽ ሳይኖር ሰው ውስጥ አለው በሚሰማ ልክ የተኛን በማያነቃ ልክ። ሸይጣን አለኝ እቺን አንድ ብትጎነጫት አለኛ አለ። ሱብሃንአላህ። مقداد بن الأسود አንሳሮች ነብዩ ከሆነ አንሳሮች ጋር ይሄዳል። فيطحفونه ይመግቡታል፣ ያበሏቸው፣ ስጦታን ይሰጧቸዋል የሚል ነፍስ ያመጣቻል። ነፍስ ሲታዘኝ ወተቷን ግጥም አረኳት። ከጠጣሁት በኋላ ወተቷን ነዳማ ያዘኝ፣ ነደምኩኛል። ነፍስ ነዳማው ስታገባኝ ማሰናት ምንድነው የሰራው አንተ ነፍስ ምንድነው የሰራው? ነብዩ መጡና አለይሂ ሰላቱ ወሰለም ሌላ ጊዜ የሚጠጡትን መጠጣቸውን አያገኙም። ጉድሆ በቃ ነብዩ ይረግሙህና ትጠፋለህ። فيدعو عليك فتهلك. እንዲህ አለን ሸይጣኑ መጡ። የሁለቱ ሳሂቦች ባልደረቦች እነሱ ድርሻቸውን ጠጥተው ተኝተዋል።
እኔን እንቅልፍ አላዘኝም አለ። አንድ ሸምለት ልብስ አለችኛል በራሴ እቺን ሸምለ ልብስ ሲያደርጋት እግሮቼ ከታች በኩል ይታዩብኛል ይዘልቁብኛል አለ። ለእግሮቼ ሲያለብሳት እቺን ፎጣ ራሴ በኩል እና ክፍት ሆኖብኛል። ሰለላሁ ዐለይሂ ወሰለም ነብዩ መጡ በዚህ ጭንቅ ያለው ሌላ ጊዜ እንደሚመጡ መጡ። ገብቶ ሰገዱ። አላህ ሊሰግዱ ተፈለጉትን ያክል የወሰነላቸውን ሰገዱ። ቤት ገብቶ ያ ሰላም ثم نظر الى شراب የሚጠጡት መጠጣቸው ጋር አዩ። ምንም አላገኙም። እጃቸውን አነሱ። يدعو علي الان ወተታቸውን ጠጥቼ አሁን ረግሞኝ አሁን ሊጠፋ ነው አልኳል። ነብዩ ዱዓ መቅቡል መሆኑን ያውቃል ሰለላሁ ዐለይሂ ወሰለም። ይሄን ዱዓ አረጉ። اللهم اطعم من اطعمني የመገበኝን ሰው መግበው ወስቂ መን ሰቃኒ ያጠጣኝን ሰው አጠጣው ብሎ ዱዓ አረጉ። ሸፍረት ያስኩና ቢላ ማለት ነው። ሸፍረት ሸምለቷን ያስኳት አለ ለበስኳትን ልብስ አንዞ ፍየሎች ጋር ሄድኩና አጁስሁን አየቱሁን አህሰኑ አየዋቸው አለ። እነዚህን ፍየሎች ያዛረኩ የተኛው ነው ወፍራሙ ብዬ ይፈለኩ ሊአርድ ነሽጧል። ዱዓ አድርጎ የለም ነብዩ ሰው ፍየል አርዶ ያብላቸው ነው ለነብዩ ሊያርደው አለይሂ ሰላቱ ወሰላም። ፈኢዛ ሁፈሉን ኩሉሁን በቃ ጓታቸውን ሞልቶ ወተታማ ናቸው አለ ሁላቸው። ለነብዩ ቤተሰብ ደግሞ እቃ ያስኩና ሊያልቡ ከፍየሎች ከጅሉ ነበር አለብኩት አለ። فحلبته حتى عللت الرغوة ከላይ ያለውን አረፋው እንደማለት ነው። ለነብዩ ይህን ወተት አመጣሁላቸው። ነብዩ ጠጡ። ዱዓውን ሊያገኝ ነው። አጠጣው ብሎት የለም። ከዛ ነብዩ ሰጡኛል አለይሂ ሰላቱ ወሰላም። ጠጣሁኝ። ለነብዩ ሰጣቸው። ጠጡ። እሳቸው ሰው በጠጣበት አልጠጣም አይሉም። ኩራት የለም። ዱዓውንም ሰጡኝና ጠጣሁ። እሳኩ በመሬት ወደኩኛል። ምንድናት በቃ ለነብዩ ያረኩትን ጉዳጉድ ነገርኳቸው። ያንቱን ወተት ጠጥቼ ነው። ከዛም ዱዓ ያረጉብኛል ብዬ ጠፋለሁ ብዬ ጨንቆኝ ምናምን ያለ ነገርኳቸዋል ሰለላሁ ዐለይሂ ወሰለም። ከአላህ የሆነች ረህመት ብትሆን እንጂ ያሉኝ ምን ጓደኞችን እንደው ቀስቅሰሃቸው ከዚህ ወተት ቢጠጡስ እዛ አሰብተሃ አንተ እኔ ምንም ሐጃ የለኝም አንቱ ቀጠጡ እኔ ባልደረቦቼ ባይጠጡም ማለት ነው። እኔ ደግሞ ትርፈን እኔ ከጠጣው እነዚህ አላዝንም ከሰዎች ማንንም ቢያልፈው ላኡባሊ አላዝንም ማለት አስር አድርጎ ካፈሉን ነብዩ ጋር ስንገባ በእያንዳንዱ ክፍል አስር አረጉ። ነብዩ ካሉባቸው አስሮች ሆንኩኛ ለመግባት አንዲት በግ እንጂ ሌላ የለንም። ፍየል ወተቷን እንጠጣለን። ምን አይረሃቡ መከራው ነበር ለአስሮቹ ወይ ከዛም በላይ ለሆኑች አንድ በግና አንድ ፍየል ወተት ይጠጣሉ። ሌላ ምን ዳቦ የሚባል የለ ምን የለ። ቁርስ ምሳ አላህ አልሐምዱሊላህ ረብል ዓለሚን ወሰለላሁ ዐላ ነቢይና ሙሐመድ። አላህ ይፈትነን በሰላም ያሳልፈን። اللهم امنحنا ولا تمتحنا وعافنا واعف عنا። ሳትፈትነንም ሰላም አድርገን ማለት ነው።